ሰላሙ አሌይኩም። ሰላም ውድ አንባቢያን፣ ትላንት በዕለት 40 የመጀመሪያውን ክፍል ሙሉ በሙሉ አጠናቀን አልፈናል። ዛሬ ደግሞ በዕለት 41 እጅግ ወሳኝና አዲስ ምዕራፍ እንጀምራለን። ይህ ክፍል መጽሐፊ በንድፈ ሀሳብ ብቻ ሳይገደብ በማህበረሰባችን ውስጥ በህፃናት ላይ የደረሱ እውነተኛ በደሎችንና የፍርድ ቤት ውሳኔዎችን በጥልቀት የሚተነተንበት ተግባራዊ መመሪያ ነው። ከዛሬ ጀምሮ ከገጽ 152 እስከ 198 ማለትም ከዕለት 41 እስከ 90 ያሉትን ወሳኝ ፍንጮች ማየት እንጀምራለን። ሙሉን ዝርዝር ከመጽሐፉ ላይ ማንበብ ትችላላችሁ። በቀጣይ ክፍሎች ደግሞ እያንዳንዱን ጉዳይ በዝርዝር እንመለከተዋለን። እንዳልኳችሁ ተከታታዮቹ የህፃናት መብት በሸሪዓና በዓለማዊ ህግ የሚል መጽሐፍ በጣም አስፈላጊ ነው። ትዳር ላይ ላለ ሆነ ትዳር ላልያዙ ወገኖች የተዘጋጀ ነው። ህጻናት ብቻ የተመለከተ ሳይሆን ሴቶችንም አጠቃላይ ሁሉንም ማህበረሰብ የሚመለከት ነው። ወላጆችን በተመለከተ የአንዱ መብት ሲሆን የሌላኛው ግዴታ መብት አንድ ስለ መብት ብቻ ዋጋውን በተመለከተ በሀገር ውስጥ 500 ብር ሲሆን ለውጭ ሀገር 56 ሪያል $15 ነው። ለማዘዝ ፕሮፋይል ላይ ያለውን ሊንክ ወይም በቴሌግራም የሚያገኙ አክመትላህ በድረግ። እስከዚያው ድረስ ደህና